በተስፋ ተጀምሮ በሞት የሚጠናቀቅ መንገድ። በየመን ኢትዮጵያ ላይ ምን ተፈጠረ? በሳውዲ አረቢያ የሚሰማው ነገርስ ምንድነው? በደቡብ አፍሪካ ያሉ ኢትዮጵያን መንገድ ጠማቸው ሞት በመንገዳቸው ላይ እንዳለ ያወቁ እንዴት ሆነው አገኙት? በዚህ ዝግጅት የምንነግራችሁ ታሪኮች ስማቸው ተቀየረ እንጂ እውነተኛ ናቸው። ጆሮአችሁንና ቀልባችሁን ስጡን። በሰማያዊ ጋሪ የሄድኩት ለምኜ ቢያልፍልኝ ብዬ ነው ስወጣ ካገሬ። በስለት ወጥቼ ለምኜ ታቦት ምን ይዤ ልመለስ ወደ እናቴ ቤት። ይህ ዘፈን የቴዲ አፍሮ ነው። ከሀገር ውጪ ስደት የቀመሰ ሁሉ በእንባ የሚሰማው ዘፈን። የቴዲ ዘፈን ላይ እንዳለው በአውሮፕላን መሄድ የቅንጦት ስደት ነው። ዛሬ በየመን፣ በሳውዲ እንዲሁም በደቡብ አፍሪካ የሚካሄዱ በተስፋ ተጀምረው በሞት የሚጠናቀቁ ስደቶችን በቅርቡ ከወጣው መረጃ ጋር አዋህደን እንነግራችኋለን። የአልጀዚራዋ ጋዜጠኛ በጠዋት ሃይላንዷን እየተጎነጨች የሚመጡ ስደተኞችን ከርቀት ታያለች። ገልፍ፣ የኢትዮጵያና የጅቡቲ ድንበር የጠዋት ፀሐይ በማይመስል መልኩ 45 ሴንቲግሬድ ነው አየሩ። ከ12 ዓመት እስከ 28 ዓመት የሚሆኑ ወንዶች፣ ሴቶች ተከታትለው አለፉ። ይህ የመጀመሪያ የበረሃ ጉዟቸው ነው። ወደሚፈልጓት ሳውዲ ለመድረስ 2000 ኪሎ ሜትር በየብስ መጓዝ አለባቸው። ቀጣዩ መዳረሻቸው ለመሄድ ወደ የመን ለመጓዝ ወደ ሌላኛው የጅቡቲ ክፍል መጓዝ አለባቸው በጀልባ። ያን ጊዜ ደላሎች ለቀጣዩ የመን ጉዞ በቂ አይደሉም ብለው ያመኗቸውን ሰዎች ባህር ውስጥ ይከታሉ። ጩኸት፣ ትግል እንዲሁም ግርፊያ የወጣት ኢትዮጵያውያን እጣ ፋንታ ነው። ለቀናት ምግብ አለመመገባቸው ለሚደርስባቸው ግፊያ ቶሎ እንዲዳከሙ ያደርጋል። ከሁሉ አካባቢ የመጡ ሴቶች፣ የኦሮሞ ወጣቶች ይበዛሉ። ጋዜጠኛዋ ትጠይቃለች፣ ይህን ከባድ መንገድ በመምረጥ ከሀገራቸው ለምን እንደተሰደዱ። የ12 ዓመቱ ልጅ ይመልሳል፣ የቤት ክራይ የሚከፍሉት አጥተው ጎዳና እንደወጡና እድሉ ሊሞክር እንደወጣ ይናገራል። ሌላ 25 ዓመት ወጣት ከዩኒቨርሲቲ ተመርቆ ስራ እንዳጣና ቤተሰቡን መርዳት ግዴታ ስለሆነበት እንደሆነ ይናገራል። የዓለም ባንክ ባወጣው መረጃ መሰረት ከኢትዮጵያ ሕዝብ 70% ወጣት ሲሆን ይህም ለኢትዮጵያ ባሉ በድህነት ላይ ባሉ ሀገሮች ተስፋ ማደጋም ነው። ወጣት የነብር ጣት እንደሚባለው ብዙ ለውጦች ማምጣት የሚችል ኃይል ነው። አሁን ባለው ኢትዮጵያ ሁኔታ 25% የሚሆነው ወጣት ስራ የለውም። እንደ መፍትሄ የሚታየው ስደትና ስደት ብቻ ነው። አሁን ወደ የመን ጉዞ ተጀምሯል። የመን በጦርነት መናወጥ ከጀመረች ሰነባብታለች። ጋዜጠኛዋ ትጠይቃለች፣ ጦርነት እንዳለ አላወቃችሁም ነበር? አማርኛ እንኳን በደንብ መናገር የማይችሉ ወጣቶች አልሰማንም፣ በ10 ቀን ሳውዲ ትገባላችሁ ነው የተባልነው። አሁን 3ኛ ሳምንታችንን ይዘናል። ተስፋና ድካም እኩል እየተነበበ በትካዜ ጭልጥ ይላሉ። የመን የሞትና የህይወት ቀጭን መንገድ የተሰመረባት ሀገር ናት። ስደተኞቹ ሙሉ ለሙሉ ለአካባቢው የስደተኛ ነጋዴ ወይም ጌታ ይሰጣሉ። ቤተሰብ ብር እንዲያመጣ ይጨቀጨቃል። ወጣቶቹ በረሃብ፣ በጥም እንዲሁም በየመን ሙቀት ሰውነትን ፍጹም በራቃቸው ጌታዎች ይደበደባሉ። አንዳንዶቹ እየተደበደቡ ህይወታቸው ያልፋል። አንዳንዶቹ ደግሞ ለወራት በስር ይማቀቃሉ ቤተሰብ ብር እስከሚልክ። ኦብሳ ከጋዜጠኛዋ ጋር ያደረገው ቃለ ምልልስ ለዚህ ማሳያ ነው። ቤተሰቡ የተጠየቀውን ብር ባለመላኩ 6 ወር ታስሯል። መታሰር ብቻ ሳይሆን ተገርፏል። አብዛኛው ወጣት የመን ለመመለስ ወደፊትም ለማለት አንቃ ያዘችው ሀገር ናት። ከየመን እድል የቀናቸውና ብር የከፈሉ ኢትዮጵያን ወደ ሳውዲ ጉዟቸውን ያደርጋሉ። በረሃ የሚበላቸው፣ በሽታ የሚገላቸው ሳይቆጠሩ ሳውዲ የሚገቡት በጣም ጥቂቶቹ ናቸው። አብዛኞቹ ስደተኛ ወንዶች እረኝነት፣ የጉልበት ስራ ሲሰማሩ፣ ሴቶች ደግሞ ለቤቱ ሰራተኝነት ያገለግላሉ። ህጋዊ ወረቀት ለሌላቸው በአሰሪዎቻቸው ደግነትና ሰውነት ላይ ይመሰረታል እጣ ፋንታቸው። ለሁሉም የሚጋሩት ነገር ግን በቀን ከ17 እስከ 18 ሰዓት ይሰራሉ። ዓለም አቀፉ የስደተኛ ድርጅት የተመዘገቡ በስደተኛ ካምፕ ውስጥ የሚያልፉ ወደ ሳውዲ አረቢያ የሚሄዱ ኢትዮጵያውያን በአመት ከ100,000 እንደሚጠጋ ባወጣው ሪፖርት ያሳያል።
ይህ እንግዲህ ከደላላ አምልጠው የተገኙ የስደተኛ ካምፕ ያለፉ ናቸው። ይህን ስናስብ ቁጥሩ ከዚህ ከፍ ሊል እንደሚችልም ይገመታል። ሳውዲ ኢትዮጵያን ብቻ ሳይሆን ባንግላዴሽ፣ ህንዶች፣ ፊሊፒንስ ሲኖሩ ከኢትዮጵያ ውጪ ሁሉም ማለት በሚያስችል መልኩ መብታቸው በዜጋው በሀገሩ በመንግስትም ተከብሮ ይገኛል። ልክ ትናንት እንደሰማነው የወንጀል ስራ በብዙ ገፊ ምክንያትና ፍትህ ከማጣት ኢትዮጵያውያን ወደ ወንጀል ስራ ሲገቡ መስማት እየተለመደ መጥቷል። በትላንትናው ዕለት የጅዳ ፖሊስ የድንበር ደህንነት ደንብ ጥሰቶች የፈጸሙ ኢትዮጵያውያን ተጠርጣሪዎችን በቁጥጥር ስር ማዋሉት ሰምተናል። ይህ ፈጣን እርምጃ የተወሰደው በግል የገንዘብ ክርክር ምክንያት አንድ ተጠርጣሪና በህንድ ዜግነት ባለው ነዋሪ መካከል በተፈጠረ አለመግባባት ሳቢያ ነው። በተራራማ አካባቢ የተፈጠረው ግጭት አንድ ተጠርጣሪ በህንድ ዜግነት ባለው ነዋሪ ላይ ተኩስ ከፍቷል። በዚህ የተኩስ አደጋ ምክንያት ጉዳት የደረሰበት ነዋሪ ወዲያውኑ ወደ ሕክምና ተቋም ቢወሰድም ህይወቱን ሊያድን አልቻለም። በእንዲህ አይነት ወንጀሎች ኢትዮጵያን መሳተፋቸው በአገሩ ዜጋ እንዳይጠሉና የበቀል እርምጃ እንዳይወሰድባቸው ስጋት ይፈጥራል። ሌላው በአገር ውስጥ የስደት የተጋነነ አመለካከት የሆሳና የአካባቢ ልጆች ሆሳናም እንዴት ልጆቿን እንደተቀማች እንይ። ለምለሚቷ ምድር ሆሳና ወላይታ ለወጣት ልጆቿ የተመቸች አልሆነችም። አንድ የ10 ዓመት የሆሳና ልጅ ትልቁ ህልሙ ደቡብ አፍሪካ መሄድ ነው። 10ኛ ክፍል ሲደርሱ አብዛኛው ወጣት በደላላ ሐሳብ በሚያየው ነገር ሐሳቡ ይከፈላል። በ15 በ16 ዓመታቸው የደቡብ አፍሪካን ስደት ይጀምሩታል። እንደ ሳውዲ በረሃ አይኖረውም። ረጅም ቀናት በጭነት መኪና መጓዝ፣ ታፍኖ መሞትም ፊት ለፊታቸው አለ። ከታንዛኒያ ሞዛምቢክ የሚደረገው ለረጅም ቀናት በጭነት መኪና ጉዞ የብዙዎች ሞት መንስኤ ነው። በመሃሉ ሹፌሩ የሞቱ ካሉ አውርዶ ጥሎ እዛው የበረሃ አሞራ እንዲበላቸው ጥሎ ይሄዳል። ሌላው የእነሱ አይነት እጣ እንዳይደርሳቸው በጸሎት አምላካቸውን ይማጸናሉ። ከሞዛምቢክ ቀጥሎ መዳረሻቸው ዛምቢያ ናት። ዛምቢያ በመኪናም ድንበሩንም ደግሞ በእግር አልፈው ደቡብ አፍሪካ ይገባሉ። አሁን የመጡበትን አልፈው ተመስገን የሚሉበት ጊዜ ይመስላል። ደቡብ አፍሪካ ግን የስቃያቸው መጀመሪያ ናት። አብዛኞቹ ኢትዮጵያውያን የመጀመሪያ ስራቸው ፍቃድ እስኪያገኙ ማለት ነው ከተማ ካለው የደቡብ አፍሪካ ክፍል በየቀኑ የተመላለሱ የቤት እቃዎችን ይሸጣሉ ወይም መንገድ ላይ ያሉ አነስተኛ ቦታዎችን ይይዛሉ። ይህን ሲያደርጉ አብዛኞቹ ኢትዮጵያውያን ዳቦ በኮካ እየበሉና ለ10 ቤት እየተከራዩ ነው። አንድ ጥናታዊ ጽሑፍ ላይ ያለ ታሪክ እናጋራችሁ። ባለ ታሪካችን ከላይ የተጠቀሰው ከተማ ወደ ገጠር እየተመላለሰ የሚሰራ ነው። ወቅቱ የፈረንጆች ገና በዓል ወቅት ነው። ከገና በኋላ ጥር በደቡብ አፍሪካ ትምህርት ስለሚጀመር የተማሪ ቦርሳ ስራ ይጦፋል። በዚያን ጊዜ ኢትዮጵያን ከሴኔጋላውያን ጋር አብረው ይሰሩ ነበር። በቀን እስከ 300 ኪሎ ሜትር የሚጓዙ ነበር። አንድ ቀን አድካሚ የቀን ስራ ውሎ ሲመለሱ የፖሊስ መኮንኖች አስቆሟቸው። ከየት እንደመጡ ጠየቋቸው። ከጆሃንስበርግ አሉ። ለምን የሚል ጥያቄ ተጠየቁ። ቦርሳ ሸጠን አሏቸው። አብሯቸው የነበሩት ሴኔጋላውያን ሌቦች መሆናቸውን አውቀው ትግል ሲገጥሙ መሳሪያ አውጥተው ተኮሱባቸው። ያላቸውን ንብረት ሁሉ ነጥቀው በህይወትና በሞት መሃል ጥለዋቸው ሄዱ። ሱቅ ከፍተው የሚሰሩ ኢትዮጵያውያን በየቀኑ ሞትን እየፈሩ የሚኖሩ ዘራፊዎች ዘርፈው ብቻ እየሄዱም አይደለም ገለውም ጭምር እንጂ። አብዛኛው ደቡብ አፍሪካ ኖሮ ገንዘብ የያዘ ሰው ለአሜሪካ ስደት ጓዙን ሲሸክፍ ለሌላ ደላላና የመከራ መንገድም ሲያለም ነው የሚኖረው። ዓለም አቀፉ የስደተኞች ተቋም በአመት እስከ 30,000 የሚደርሱ ኢትዮጵያውያን ስደተኞች በደቡብ አፍሪካ እንደሚጓዙ ያወጣው መረጃ ያሳያል። የዛሬው ፕሮግራማችን ይህንን ይመስል ነበረ። ቸር ቆዩን።